አንዳንድ ጊዜ እናያለን አይደል ፌስቡክ ላይ ምናምን ጭቅጭቅ አለ። ባክህ ሰንበት ቅዳሜ ነው ይላል። እንግዲህ ይሄ ትንሽ የበራለት ነው። ቅዳሜ መሆኑን በቅርብ ያወቀ። አዎ ሰንበት ቅዳሜ ነበረ። ኢቭን አንዳንዴ የሚሻለውን እንኳን ሳንሰማም ሳናውቅም ልንሞት እንችላለን እንኳን ልንጠቀም። በአዲስ ኪዳን ምን መጥቷል? የሚሻል እረፍት መጥቷል፣ ገብቷል። ምዕራፍ 4 የተሻለ እረፍት፣ የተሻለች እረፍት ወይም የተሻለ እረፍት፣ የተሻለ እረፍት። ቴስቶች ካላችሁም እንማማራለን። ሌላውም ሰንበተ ጉዳይ ሰንበተ ጤኖ የምትሉ ከእናንተም ጋር እንማማራለን። በአዲስ ኪዳን ምን መጥቷል? የሚሻል እረፍት መጥቷል፣ ገብቷል። የሚሻል እረፍት። ትምህርታችን ዓላማው ምንድን ነው? በሚሻለው ለመጠቀም ነው ብለናል። ያለበዚያ ምን ይሆናል? ይምታታብናል። ኢቭን አንዳንዴ የሚሻለውን እንኳን ሳንሰማም ሳናውቅም ልንሞት እንችላለን እንኳን ልንጠቀም። አንዳንድ ጊዜ እናያለን አይደል ፌስቡክ ላይ ምናምን ጭቅጭቅ አለ። ባክህ ሰንበት ቅዳሜ ነው ይላል። እንግዲህ ይሄ ትንሽ የበራለት ነው። ቅዳሜ መሆኑን በቅርብ ያወቀ። አዎ ሰንበት ቅዳሜ ነበረ። ምንም አንጨቃጨቅም። አንዳንዱ ደግሞ አንተ ማነህና ነው ትላንት መተህ የአባቶቻችንን እንትን የምትቀይር ሰንበት ውር ነው ይለዋል። ሁለቱም ይጨቃጨቃሉ። አንዳንዶቹ ደግሞ ቅዳሜ ነው ዛሬ ፈተና እንገባም ብለው ትምህርት ቤት አይፈተኑም። አስተማሪም ከሆነ ላይፈትን ይችላል። እንግዲህ እዚህ ቤት ስለሆነን በደንብ አድርገን ነው የምንነካካው። ጭቁን የሚፈታው ይሄ ነው። አሁን ግን የሚሻል ነገር መጥቷል። ከመጣው ነገር ውስጥ አንዱ የሚሻል እረፍት መጥቷል። የሚሻል ኦኬ። የድሮ እረፍት እንዴት ነበር የሚለውን ነው መጀመሪያ እንግዲህ የምናየው። የድሮ እረፍት ሰንበት የሚባል እረፍት ነበራቸው። ቅዳሜ ሰባተኛዋ ቀን ማለት ነው። እሁድ አሃዱ አንድ ይጀምራል። እሁድ ወይንም አሃዱ አንድ፣ አሃዱ እሁድ ብሎ ይጀምራል አንድ። ከዛ ሰኑይ እያለ እሁድ፣ ሰኞ፣ ማክሰኞ፣ ቅዳሜ ላይ ያርፋል። ያው የፈረንጅ ካሌንደርም እስካሁን ቅዳሜ መጨረሻው ቀን ነው፣ ሰባተኛ ቀን ነው። ባይብልም እንዲሁ እናውቃለን ቅዳሜ ሰንበት እንደነበር። ከዛ በኋላ ደግሞ አመታዊ ሰንበቶች ነበሩ። ለምሳሌ ፋሲካ በዓል ማዘጋጀት ቀን፣ የቂጣ በዓል ቀን፣ እነዚህ በዓላቶች ምንድነው የማስተስሪያ ቀን፣ የመለከት በዓል ቀን በአመት አንድ የሚመጡ ደግሞ ሰኞም ቀን ይዋል ማክሰኞም ሰንበት ነው፣ ረፍት ነው፣ በዓሉ ያረፈበት ቀን። እነዚህ አመታዊ ረፍቶች ናቸው። ዘሌዋውያን 23 ላይ የእግዚአብሔር በዓላት የሚለው ላይ ተማምረናል። ሌላው ደግሞ ግብጽ ሀገር ጭቃ ሲረግጥ የነበረ ህዝብ አለ 430 ዓመት ያለ ረፍት ይሰራ። እነሱን ደግሞ ኢያሱ ሙሴ ያወጣቸው፣ ኢያሱ አወረሳቸው። ግን ደርሰውም ቅዳሜ ቀን ሲደርስ ቤታቸው ቁጭ ቢሉም ውስጣቸው ረፍት የለው፣ አላረፉም። ስለዚህ ሰንበት ወይም ቅዳሜ ቀን እረፉ ተብሎ በዘፍጥረት ምዕራፍ ገና 2 የመጀመሪያው ላይ እግዚአብሔርን በሰባተኛው ቀን ከሥራው አረፈ። ከዛ ደግሞ ሙሴ መጣ። በሰባተኛው ቀን ስራ አትስሩ፣ የሚሰራ ሰው ተወግሮ ይገደል አለ። ቅዳሜ ቀን ሙሴ ህዝቡን እየመራ ሲሄድ ቅዳሜ ያርፋሉ፣ ሰንበት ነው። ከዛ በኋላ አንዱ ራበው ይሁን ወይ ልጆቹ አለቀሱበት ድንኳን ውስጥ ይሁን ቂጣውን በምን ያብስል? ዞር ብሎ ማንም አላየኝም ብሎ ጭራሮ ከአጥር ላይ ቀጨብ አድርጎ ሲል አንድ እዚህን ቀን የሚሆን እስራኤላዊ አይጠፋም አየው። ሄዶ ለሙሴ ረጉድ በቅዳሜ ቀን እንጨት ሰበረ ተባለ። ሰብራል? አዎ። ምን ነው እንደዚህ ነው? በቃ እግዚአብሔር እንዴት ላርግ? ህዝቡ ያያውጣና ወግረ ግደለው። ገደሉት። ድንጋይ ላይ ተከመረ። ስም ብቻ ትጽፋለህ፣ ምንም አትቀብርም፣ ትሄዳለህ ማለት። አቤት ከባድ ነው አይደል? ከባድ። ኢየሱስ እኮ በቅዳሜ ቀን ፈወሰ። ጎባጣ መንፈስ ውስጧ ገብቶ፣ ሴትዮዋ እኮ ኖርማል ነች እግዚአብሔር ሲፈጥራ፣ ግን ውስጧ የገባው መንፈስ ጎባጣ ነው። ታጥፎ ነው የገባው ነው። እንዲህ እንደታጠፈ ከወጣም በኋላ ታጥፎ የሚኖር ነው። ጎባጣ መንፈስ አለ፣ ብዙ አይነት መንፈስ አለ። አፍንጫው ድፍን አለ። አሁን አፍንጫው ድፍን ቢገባበት ሰውየው መተንፈስ አይችልም። ከምሬ እኮ ነው የምላችሁ። አዝም ነው ምናምን ነው። በኋላ ሲወጣ መተንፈስ ይጀምራል። ይሄኛው የታጠፈ መንፈስ ገባባት፣ ሴትዮዋ ታጥፋ ቀረች። ኢየሱስ ገባ በሰንበት ቀን፣ በቅዳሜ ቀን ቀና በያላት፣ መንፈሱ ወጣ። ሴትዮዋ ቀናለች። እንዴት
በሰንበት እሱ ደግሞ ሆነ ብሎ ቅዳሜ እየጠበቀ ኢየሱስ ሃይማኖተኞችን ሲያይ እንደዚህ ነው የሚያረጋቸው። በሰንበት ቀን ሰውየውን ምን ነው በቃ ድናሃል ሂድ ማለት አልጋህን ተሸከማለሁ። ድኖ ቢሄድ እኮ ማንም አይቃወም። ሰውየው ሲጨፍር ሲያይ እዛ ጋር ቄሶቹ ተሰብስቧል። በቅዳሜ ቀን የሚሰራ ሰው ነው የሚወግሩት። አልጋህን ተሸከማለሁ፣ ተሸከመ ሂድ በእነሱ ፊት አለ። ምንድነው ኢየሱስ ጉዳዩ? በሰንበት ቀን ቁጭ ካልክ አትነሳ፣ ከተነሳ አትቀመጥ። ሐሙስና አርብ ነው ቡና ወቅት የምታስቀምጠው ለቅዳሜ። አይሁዳዊ ኮንክ ኢየሱስ ሐዋርያቱን ይዞ አውቆ ረጅም መንገድ ያስኬዳቸውና ልክ ቅዳሜ ሲደርስ በሰው እርሻ መሃል ያልፋል። ሐዋርያቱ ርቧቸዋል። ምን ሰንበት ነው፣ መሸምጠጥ መጥፎ ነው፣ ኃጢአት ነው፣ ከባድ ነው። ኢየሱስ ደግነቱ ከፊት ነው የሚሄደው። በእነሱ ግምት ከፊት ስለሚሄድ ችግር የለውም፣ ከኋላ ናቸው። ኢየሱስ ይህን ሁሉ ያውቃል። እያሸመጠጠ ነው የሚሄደው። በዛ ይዟቸውስ የሚመጣው እሱ አይደል? አጣይቁም እንዴ ለምንድን ነው ይሄን ሙሉ የሚያደርገው ኢየሱስ ብላችሁ? እነሱ ኢየሱስ ከፊት ነው ብለው ከኋላ እየሸመጠጡ ሲበሉ ከኋላቸው ሰው እንዳለ አላወቁም። መጡና ደቀ መዛሙርት ሰንበትን የሚሽሩት በሰንበት ሲሸመጥጡ አይናችን አይተናል። ባካችሁን የማቃሉ እና የሰው ልጅ እኔ የሰንበት ጌታ ነኝ። ሰንበት ለሰው ተፈጥራለች እንጂ ሰው ለሰንበት አልተፈጠረም። በሰንበት ቀን መልካም ማድረግ ተፈቅዷል አላቸው። አያችሁ አይሁዶች ምን ላይ ነው ልባቸውን ቀኑ ላይ ልባቸውን ዘርግፈው እግዚአብሔር የነፍስን እረፍት እንዲያርፉ ነበር። እነሱ የሥጋ እረፍት። አልጋ ተሸክመ መሄድ ትችላለህ በእግዚአብሔር ዓለም ውስጥ ቅዳሜ ቀን። እነሱ ግን አልጋ ላይ ራሱ ከተኙ አይወርዱ በቅዳሜ ቀን። ልብ በል እንግዲህ አየው የሰንበትን ሐሳብ ከሳትክ እንደዚህ ነው የምትሆነው። ክላስ ትዘላለህ፣ ፈተና ትፈተን። እንደዛ አልነበር። አሁን ምንድነው አዲሱ ኪዳን ምን ይዞ ይመጣ? አሁን ግን የሚሻል ነገር መጥቷል በጌታችን በኢየሱስ ሲባል ምን ማለት ነው? አንዱ የመጣው ነገር የሚሻል እረፍት መጥቷል። ለምን? ያ ቅዳሜ ቀን እረፉ ተባሉ፣ ተጎለቱ እንጂ አላረፉ። ቤታቸው ቁጭ ብለው አይሰሩም፣ ግን አላረፉም። የነፍስ እረፍት የላቸውም። ያኮ በቅዳሜ ቀን አልጋውን ተሸክሞ የሚሄደው ሰው እኮ ነፍሱ አረፈች፣ ስጋው ግን ተሸክሟል። አይሁድ ግን በስጋቸው አይደክሙም፣ ነፍሳቸው ግን ሸክም አላት። ስለዚህ ምን አላቸው? አያቸው። በነገራችን ላይ ኢየሱስ ያስተማረው አይሁድን ብቻ ነው፣ አሕዛብ አስተምሮ ይሄ ቅዳሜ አከራሪዎቹን ማለት ምን አላቸው? በቅዳሜ ቀን የሰበካቸው ስብከት እናንተ ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ። ምኑን ታውቃላችሁ? በቅዳሜ አላረፉ፣ እኔ ምን አረጋችኋለሁ? አሳርፋችሁ። ምን እያለ ነው ኢየሱስ? ቅዳሜ ቀን ያላረፉትን ያላሳረፋቸውን ተቀመጡ እንጂ ያላረፉትን በነፍሳቸው ላይ የፍርድ ፍርሃትና የፍርድ ጩኸት ያለባቸውን ሰዎች ኢየሱስ እኔ አሳርፋችኋለሁ አላቸው። አሕዛብን አይደለም አይሁድን ነው። ኢየሱስ ለአሕዛብ ሰብኮ አያውቅም፣ ለአይሁድ ብቻ ነው የሰበከው። ሐዋርያቱን እንኳን ወደ አሕዛብ ሄዳችሁ እንዳሰብኩ ለጠፋው እስራኤል ቤት ብቻ ነው ያላቸው። ወደ ገዛ ወገኖቹ ነው የመጣው። እነዚህን ምን አላቸው? አላረፋችሁም፣ ወደ እኔ ኑ እኔ ላሳርፋችኋል። ለምንድን ነው ይሄን ያለው ሲባል የተሻለ እረፍት መጥቷል ነው። ቅዳሜ ያላሳረፈ ሆይ አትጨነቅ፣ እረፍቱን እንግዲህ ወደ እረፍት ነው። ወደ እረፍቱ ለመግባት ይሄ ነገር እረፍት አይደለም፣ የአዲስ ኪዳን ነው። የተሻለ እረፍት መጥቷል ሲባል ዝም ብሎ እረፍት አይደለም ማለት ነው። ወደ ምኑ? ወደ እረፍቱ። ኦኬ እረፍቱ ሲባል ባለቤት አለው ማለት ነው። የሆነ በዚህኛው እረፍት ያረፈ አካል አለ ማለት ነው። በዚህኛው እረፍት ቀድሞ ያረፈ አካል አለ። የሱ እረፍት ስለሆነ ወደ እረፍቱ ለመግባት እሱ ወደ ያረፈበት እረፍት ለመግባት ተስፋ ገና ቀርቶልን ከሆነ ምናልባት ከናንተ ማንም የማይበቃ መስሎ እንዳይታይ እንፍራ።
አሁን ትልቅ እረፍት እግዚአብሔር ያረፈበት እረፍቱ የተባለው እግዚአብሔር እረፍት ነው። እግዚአብሔር ያረፈበት እረፍት መጥቷል። ከቅዳሜ የሚሻለው እረፍት መጥቷል። ከቀን መቁጠር የሚበልጠው እረፍት መጥቷል። ያም እግዚአብሔር እረፍት ነው። ወደዚህ ወደ እግዚአብሔር እረፍት ወይም ወደ እረፍቱ ለመግባት አሁን እግዚአብሔር ተናግሮ ከሆነ ቃል ሰጥቶ ከሆነ ቀን ቀጥሮልን ከሆነ ወደዚህ እረፍት ለመግባት የማንበቃ መስለን እንዳንታይ እንፍራ። መፍራት ያለብን አይ ብሎ መገፋት ነው መፍራት ያለብን። እረፍቱ መጥቷል። ከኛ መካከል ግን ለዚህ ነገር ብሎ የሚዘጋ ሰው እንዳይኖር እንፍራ። ያለዚያ መቼም አታርፍም። ሁለት ወደዚህ እረፍት ግቡ ብዬ አሁን ሳስተምር መግባት የሚከብደው ምን አይነት ሰው መሰላችሁ? ለነዚያ ደግሞ እንደተነገረ ለእስራኤል ማለት ነው። ለኛ የምስራች ተሰብኮልናል። ለነሱ በቅዳሜ ቀን አትስሩ ተብሏል። ለኛም የምስራች ተሰብኮልናልና ዳሩ ግን የሰሙት ቃል ያኔ ማለት ነው በአይሁዶች ዘንድ ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም። ስለዚህ ዛሬ የምንጠንቀቅ ነው። እንዴት? ስራው ዓለም ከተፈጠረ ጀምሮ ምንም እንኳ ቢፈጸም እግዚአብሔር ዓለማትን ሁሉ ፈጠረ፣ ጨረሰ፣ በሰንበት በቅዳሜ ቀን አረፈ። እንዲሁ ወደ እረፍቴ አይገቡም ብዬ በቁጣዬ ማልኩ እንዳለ እኛስ ያመንን ወደ እረፍቱ እንገባለን። ስለ ሰባተኛው ቀን አንዳንዱ ሰው እረፍት የሚለው ሰባተኛው ቀን ነው እንዳይል፣ ስለ ሰባተኛው ቀን በአንድ ስፍራ እግዚአብሔር በሰባተኛው ቀን ከስራው ሁሉ አረፈ ብሏልና በቃ እንደውም በአንድ ስፍራ ነው ያለው። ስለ ሰባተኛው ቀን ከሆነ የምትጨቃጨቀው ችግር የለውም፣ ለሱም ጥቅሳለን። እግዚአብሔር በአንድ ቦታ ወይም በአንድ ስፍራ በሰባተኛው ቀን ከስራው ሁሉ አረፈ ብሏልና ያው ዘፍጥረት 2 በዚህ ስፍራም ደግሞ በሌላ ቦታ ማለት ነው ወደ እረፍቴ አይገቡም የሚል ቃል ደግሞ አለ። እንግዲህ አንዳንዶች በዚያ እንዲገቡ ስለቀሩ ቀድሞ የምስራች የተሰበከላቸው ባለመታዘዝ ጠንቅ ስላልገቡ ዛሬ ድምፁን ብትሰሙ ልባችሁን እልከኛ አታድርጉ። በፊት እንደተባለ ይህን ከሚያህል ዘመን በኋላ በዳዊት ሲናገር ዛሬ ብሎ አንድ ቀን እንደገና ይቀጥራል። እግዚአብሔር በዛኛው ሰንበት ላላረፉት ሰዎች እንግዲህ አስቡ። ሙሴ አለ፣ ማን ነው ዘፍጥረት አለ፣ ቀጥሎ ሙሴ ከብዙ ዓመት በኋላ አለ። በቅዳሜ ቀን እረፍት ተባለ። ከሙሴ እስከ ዳዊት ድረስ ብዙ መቶ ዓመታቶች አሉ። እንግዲህ አስቡ። ከብዙ መቶ ዓመታት በኋላ ዳዊት ተነሳና እረፍት ስለሚባል ሌላ ቀን ትንቢት ተናገረ። ቅዳሜ አይደለ እንደ እረፍት? ዳዊት ምንድነው የሚናገረው? ዳዊት ምን ተናገረ? ዛሬ ብሎ አንድ ቀን እንደገና ይቀጥራል ዳዊት። አረ ቅዳሜ አይደለም የረፍቱ ጊዜ ሌላ ቀን አለ ብሎ ዳዊት ከእንደገና ቀጠረ። ኢያሱ ያኔ ወደ ምድሪቱ ያስገባቸው ጊዜ እስራኤልን አሳርፏቸው ቢሆን ከዚያ በኋላ ስለ ሌላ ቀን ዳዊት ባልተናገረ ነበር። አየ ያኔ ገቡ ምድራቸው ላይ ቅዳሜ መቀመጥ ጀመሩ። ዳዊት ግን ከብዙ መቶ ዓመታት በኋላ ተነስቶ ስለ ሌላ ቀን ተናገረ። አየ ያኔ ምድራቸው ሲገቡ አርፈው ቢሆን ኖሮ ዳዊት ስለ ሌላ ቀን ስለ ሌላ እረፍት ባልተናገረ ነበረ። እንግዲያስ የሰንበት እረፍት ወይንም አንድ የሚያሳርፍ ሰንበት የሚመጣ አለ ለእግዚአብሔር ሕዝብ ቀርቶላቸዋል የሚለው እሱን ነው። ወደ እረፍቱ የገባ ይሄ ይመጣል ወደ ተባለው እረፍት የገባ እግዚአብሔር ከስራው እንዳረፈ እርሱ ደግሞ ከስራው አርፏልና። ዋው! አሁን ዳዊት ስለ ሌላ እረፍት ተናገረ። ያኛው እረፍት መፈጸም ከጀመረ ከብዙ መቶ ዓመታት በኋላ አሁን ወደዚህኛው እረፍት የገባ ሰው ሁሉ እግዚአብሔር ከምኑ እንዳረፈ ከስራው እንዳረፈ እሱም ከስራው አርፏልና። አሁን እቺን በደንብ ያዙልኝ። ይሄኛው አዲሱ እረፍት ውስጥ የገባ ሰው ማን እንዳረፈው ነው የሚያርፈው። ስለዚህ የማን እረፍት ነው ይሄ? የእግዚአብሔር እረፍት። ኦኬ፣ እግዚአብሔር ከምን ስራው ነው ያረፈው? እግዚአብሔር ከስራው እንዳረፈ ይሄኛውም ሰውዬ ወደ እግዚአብሔር እረፍት ውስጥ ሲገባ እግዚአብሔር ያረፈውን እረፍት እግዚአብሔር ከምኑ ነው ያረፈው? ከስራው እንዳረፈ። ኦኬ፣ እግዚአብሔር ከምን አይነት ስራው ነው ያረፈው? አቤት፣ ከምን አይነት ስራው ነው ያረፈው? ምንድነው? እግዚአብሔርም የፈጠረውን ሁሉ አየ፣ እነሆ ሁሉም መልካም ነበር፣ እግዚአብሔርም ከስራው ሁሉ አረፈ። ከምን ስራው? መልካም። ከመልካም ስራው እግዚአብሔር አረፈ። ወደ እውነተኛው እረፍት የገባ ሰው እግዚአብሔር ከስራው እንዳረፈ፣ ሰይጣን ከስራው እንዳረፈ አይደለም።
ሰይጣን አያርፍም አይደል? ከኃጢአቱ ከአመፃው አያርፍም። ኖ ከክፉ ስራ ሳይሆን እግዚአብሔር ከስራው እንዳረፈ፣ እግዚአብሔር ከምን ስራው? ከመልካም ስራው እንዳረፈ ይህም ሰው አርፈዋል ማለት ነው። ከምን ስራው? እድናለሁ ብሎ እጸድቃለሁ ብሎ እግዚአብሔር ጋር ለማስቆጠር ብሎ ምን ከመስራት? አቤት የእግዚአብሔር አይነት ረፍት ነው የምታርፈው። እግዚአብሔር ከመልካም ስራው አረፈ። ጥሩ ሰራ፣ መልካም ሆነ፣ አረፈ። ይሄኛው እረፍት እጸድቃለሁ ብለ ገዳም ከመዞር፣ እድናለሁ ብለ ለድሃ በጆንያ ዳቦ ከማደል፣ ለድሃ እናድላለን፣ መልካም ቦታዎች መሄድ ምንም ነገር የለውም፣ ግን ለመዳን ብሎ ከማድረግ ሰው ያርፋል ማለት ነው። ይሄኛው እረፍት የእግዚአብሔር እረፍት ነው። ስለዚህ ምን ሆነ ማለት ነው? ቆላሲስ ላይ ታወቀ ጠቅሳል አይደል? ከእንግዲህ በኋላ ቆላሲስ 2:16 ማንም ሰው ሰንበትን ለምን አላከበራችሁም ብሎ አይፍረድባችሁ። ማንም ቆላሲስ 2:16 ጀምሮ እንግዲህ ስለ መብል ስለ መጠጥ ስለ ወር መባቻ ይኸውና እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ። ይኸውልህ አየህ፣ ስለ ማክበር ማለት ነው። እሺ ማንም አይፍረድ፣ በንባብ ብቻ እንለፈው። እነዚህ ሰንበት ምናምን በዓል የነበሩት የቅዳሜ ምናምን ሊመጣ ላለው ነገር ምኖች ነበሩ? ጥላ ናቸው። አሁን ሰንበቱ በዓሉ ወይም አካሉ ማን ነው? ሰንበት ምንድን ነው? ጥላ። አካሉ ማን ነው? ክርስቶስ። በቅዳሜ እረፍት የለም። በማን ነው ያለው? በክርስቶስ። የእግዚአብሔር እረፍት ማን ነው ማለት ነው? ቀን ነው ወይስ ኢየሱስ ነው? ኢየሱስ ነው። ስለዚህ ምን አለ? እኔ አሳርፋቸዋለሁ አለ በቅዳሜ ያላረፉትን። ወደዚህ እረፍት የገባ ሰው እግዚአብሔር ከስራው እንዳረፈ እሱ ምን ብሏል? አርፈዋል። ቆላሲስ እነዚህ ሊመጡ ያሉት ነገሮች ጥላ ናቸውና አካሉ ግን የክርስቶስ ነው። እሺ ቀጥለው ትህትና፣ ይሄ አታከብሩም እንዴ የሚል ሰው ብዙ ጊዜ በዓል እናንተ የላችሁም? አንድ ሰው እንደውም እዚህ ትዝ ይላችኋል ከኮሮና በፊት ወረቀት ጽፏል። እኛ ክርስቲያኖች ግን ሜዳ ወተን የምናከብረው በዓል ለምንድን ነው የሌለን አለ። የምን ቀን እንደሆነ የጥምቀት ቀን ይሆን እንዴ የጻፈው እሱ ብቻ የሆነ ጊዜ እዚች ላይ ጽፎ ብንወጣ ደስ ይለዋል። በቃ የሆነ ቀን ደስ ይላል እኮ ጴንጤ ሜዳ ወጥቶ ራሱ አስብ። አንድ ቸርች ውስጥም ሆኖ አልተቻለም። ያኔ ስንት ሰው ትዳር ይዛል መሰል። ትትናንና የመላእክትን አምልኮ እየወደደ ባላየውም ያለ ፈቃድ እየገባ ሃይማኖተኛ ሰው ነው። ይሄ ማክበር ይወድ በስጋይም አምሮ በከንቱ እየታበየ ማንም አይፍረድባችሁ። እንደዚህ ያለው ሰው ይሄ አታከብሩም እንዴ? ምንድነው እናንተ ጋር እንትን የለም እንዴ ምናምን የሚል አሁን እንደዚህ አይቶ ራሱ ይደብረዋል። ምንድነው ልሙጥ ይላል አይደል? እንደዚህ ያለው ሰው ግን ይሄ ሃይማኖተኛ ሰው ለምን እንትን አታከብሩም? ዛሬ አይከበርም እንዴ? ዛሬ እንትን አይደል የሚል ሰው ራስ ወደሚሆነው ወይም ወደ አካሉ ወደ ኢየሱስ ማለት ነው ምን አይልም፣ አይጠጋም። ከእርሱም ወይም ከኢየሱስ ማለት ነው አካል ሁሉ እኔ እናንተ ማለት ነን በጅማትና በማሰሪያ በመንፈስ ቅዱስ ማለት ነው ምግብን እየተቀበለ ቃሉን መግቦቱን ማለት ነው እየተጋጠመ እግዚአብሔር በሚሰጠው ማደግ ያድጋል። እሺ ቀጥለው ከዓለማዊ ከመጀመሪያ ትምህርት ርቃችሁ ከክርስቶስ ጋር ከሞታችሁ። ዓለማዊ ትምህርት የሚለው ፊዚክስ ኬሚስትሪ አይደለም፣ የድሮ የኦሪት ኪዳን የብሉይ ኪዳን ትምህርቶች ማለት ነው። ከሞታችሁ እንደ ሰው ስርዓትና ትምህርት አትያዝ። ዛሬ ሰንበት ነው ምንድን ነው? ይሄን አትቀመስ፣ አትያዝ፣ አትንካ፣ አይሰራም። ዛሬ ልብስ አይታጠብም፣ ዛሬ እንደዛ አይደረግም። በቃ ይሄ አትያዝ፣ አትንካ። የታል? አትቅመስ፣ አትንካ። ዛሬ ጾም ነው፣ አትቅመስ። አንድ ኢትዮጵያ አትቅመስ መባል አለበት? አትቅመስ እንዴት ይባላል? አትቅመስ፣ አትንካ። አየ ሃይማኖት ይሄ እንዲህ ያለ ሰው ምን ያበዛል? አትንካ፣ አትቅመስ፣ አትንካ። በቃ ሃይማኖተኛ ሰው እንደዚህ ራሱ እኮ ይነካል ዞር ብሎ ግን እንደዚህ ነው። እንትን ይበዛዋል። አትቅመስ፣ አትንካ፣ ዛሬ እንደዚህ ነው፣ ዛሬ አይጠጣም፣ ነገ አትንካ ለሚሉ ትእዛዛት በዓለም እንደምትኖሩ ስለምን ትገዛላችሁ? እነዚህ ሁሉ በመደረግ ወይም አካል በመልበስ ወይም ወደ ፍጻሜ በክርስቶስ በመገለጥ በመምጣት ሊጠፉ ድሮ ተወስኖ ነበር። በቃ ሊጠፉ ተወስነዋል። እግዚአብሔር ክርስቶስ ሲመጣ ሁሉም ያበቃለታል ብሎ ወስኖ ነበረ። ቀጥለው ታዲያ ሲታዩ ግን ደስ አይሉም ወይ? እነዚህ ሴርሞኒያል ነገሮች
እንደገዛ ፈቃድ በማምለክ የእግዚአብሔር ሐሳብ አይደለም። በትትና ማብሮታል። ስጋንም በመጨቆን በጣም የጠነከረ ጾም አለው። ጥበብ ያለው ይመስላል። ነገር ግን ስጋ ያለ ልክ እንዳይጠግብ ለመከልከል ምንም አይጠቅምም። ይሄ የሃይማኖት መልክ ስጋን በመጨቆን ምናምን religion and mock humility and severe treatment of the body, that means asceticism ታውቃላችሁ? ምንኩስና በህቱና asceticism ማለት በህቱና ማለት ይወቃው ደሲታ እንዲህ ብሎ ቀስ ብሎ ነው የሚያው። አይ asceticism ማለት ያ የሆነ በጣም ከዚያ ከምግብ ከምናምን ርቀ በቃ ሰውነትን ጎርተ እናን የምትኖርበት ነው። እና ሰው ሲያይ ምን ይላል? ወይኔ ታድለው ወየው ነው የሚሉት። ሰውየውን እንደውም በራሳቸው ነው የምታይ፣ በክርስቶስም አይመጡልህም። እሳቸውም ራሳቸውን በክርስቶስ አያዩ። መጽሐፉ ውሸት ነው፣ ምንም አይጠቅምም። ስጋ እንዳይጠግብ ለማድረግ ዞር ሲሉ ስጋ እንዳለ ነው አውሬው እንዳለ ነው። እሺ እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሺ። ለዚህ ሁሉ መፍትሄው ምንድነው ማለት ነው? አቤት ክርስቶስ ተቀምጧል በላይ፣ እናንተም እንደዛው በላይ ያለውን እሺ። ተገላገልክ። በቃ በላይኛው ስታስብ ኢየሱስ ጨርሶ ተቀምጧል። ታርፋለህ። ምርጥ እረፍት ነው። እርፍ። ከዚያስ እሱ ከተቀመጠበት ሆነ ቁልቁል ታያለ። ያኔ ምንም ብርቅ ነገርም አይኖርም። ለምንድነው እህቶቻችን ትንሽ አሪፍ መኪና ሲያዩ ድንግጥ የሚሉት? ሁሉም አይደሉም። በዚህ ዘመን ወንዱ ነው የሚደነግጠው። ኦኬ ለምን ሲባል ከታች ሆና ካየች ነው አላልኩም? ታች ሆና ስታይ ከቸርች ስትወጣ ባላይ ሱዙ ፔፕ ካረገ እንዲህ ካየችው መጥፎ ዋው መኪናው። ለምንድነው ክርስቲያኖች አዲስ አበባ ገብተው ብርቅ የሚሆንባቸው ሲባል ከታች ሆኖ ፎቁን አይተው ዋው። ግን ፎቁ እህል አይደል፣ አይበላም፣ ባለቤትም አለው ነው። ሁሌ ከስር ስታይ ሁሉም ነገር ትልቅ ይሆናል። ለዚህ እግዚአብሔር ወስዶ ምን አለ? እላይ ኑ ከዚህ ተቀመጡና ወደ ታች ይሆን። ከላይ ስታየው ኒውዮርክ ራሱ የምስጥ ኩይሳ ነው የሚመስለው። ቆሞ ይኖ ባለሱዙ ሹፌርማ ሽቦ መኪና እየነዳ ይመጣል። ሽቦ እየነዳ አንድ ልጅ ፔፕ ቢያረግ ምን እንደምትለው ሚስጥሩ እኮ ያ ነው። በሃይማኖት ትምህርት አትጃጃልም። ሰው መከራው ሲበላ ምናምን ሲል አትጃጃል። ምን ሆኖ ነው እንደ ጉንዳን የሚሄዱ ትላለ። ከየት ስታይ ከላይ። ከዚህ በዚህ ነገር ማንም አይፍረድባችሁ። ክርስቶስ በላይ ተቀምጦ ባለበት በላይ ያለውን እሹና ወደ ታች ከዛ ተገላገልክ ማለት ቀለል ብለህ ትኖራለህ፣ ዘና ብለህ ትኖራለህ። የሚያስጨንቅ ነገር የለም። ወደ ምን መተናል አሁን? ያውም በኢትዮጵያ ቆጥ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ፣ ቅዳሜ እርፍ። ኧረ የለም ውስጥ ራሱ አያርፍም። የለም አሁን እነዚህ ሁሉ እረፍት የተባለው ነገር ጥላ ነው። አካሉ ማን ነው? ክርስቶስ ነው። ወደ ክርስቶስ መተናል። እሱ እኔ ምን አረጋቸዋለሁ? አሳርፋቸዋለሁ ብሏል። ከዚህ በኋላ መንቀዥቀዥ የለም። የሚገርም ነገር ክርስቶስን እረፍታችን አድርገን ከተቀበልንበት እና ከገባን ጊዜ በኋላ እርሱን የሚያምን ሰው ሁሉ ሲሰጋ ቢውልም ስጋቱ እንደማያገኘው ካወቀን በኋላ የሚመጣውን ዓለም አስበው ፍርድ፣ ቁጣ፣ ጀጅመንት፣ ገሃነም ምና የሚባለው አንዳንዴ እንደ ፎቶ ፍላሽ ብልጭ ቢልበትም ያለቀ የተጠናቀቀ ጉዳይ መሆኑን በምን ታውቃላችሁ መሰላችሁ? ክርስቶስ ከዚያ በኋላ ጨርሶልህ በእግዚአብሔር ቀኝ ተቀምጧል። ብልጭ ሲልብ ቢውል ምንም ይመጣ የለም። ስለዚህ በዚህ እረፍት ያረፈ ሰው ማን እንዳረፈ ያርፋል? እግዚአብሔር በልጁ አርፏል። አርፏል። በዚህ እረፍት ያርፋል። ሶሺዮሎጂ አስተማሪዎች ካላችሁ ወይም ሶሺዮሎጂ ኮርስ ይወሰዳችሁ እንግዲህ ወይ እኔ ስማር ሰውየው እንትን ነው ሌላ ሃይማኖት ነውና ጴንጤን ያጣጥላል። ብቻ ሶሺዮሎጂ ያስተማረች ግን ኮርሱ ላይ አለ፣ መጽሐፍ ላይ አለ፣ ትልቅ መጽሐፍ ላይ አለ። የምዕራባውያን ስልጣኔ የምዕራባውያን ያደጉበት ምክንያት አንዱ የእድገታቸው ምክንያት ካልቪን የሚባል ሰው ያስተማረው ትምህርት ነው። ካልቪኒዝም
ካልቪን ማን እንደሆነ ላውቀውም አልፈልግም ማወቅ አልፈልግም። ጳውሎስ ይበቃኛል። ግን ሰውየው ለማጣጣል ነው የሚሞክረው፣ ይታገላል። ዝም ብዬ አየዋለሁ። እና አንድ ካልቪን የሚባል አለ የፕሮቴስታንት አስተማሪ። እሱ ነው በቃ ድናችኋል፣ ፍርድ የሚባል የለም የአምላክ በእርሱ ካመናችሁ ድናችኋል ሲለው ሰው ሁሉ ወደ ስራ ገባል፣ ወደ ፋብሪካ ምናምን ገቡ። ድሮ ግን የለፏትን የነገዷትን የቋጠሯትን ሁሉ ወደ ቤተ ክህነት ነው ወደ ካቶሊክ ቤተ ክርስቲያን ሄደው ለቄሱ ገብረው ይመጣሉ። አስተስረው ኃጢአት አሁንም ይሄዳሉ። የለፏትን ለቄሱ ቋጥረው ይመጣሉ። ያቺን ዲናር ይወረውሩና ቄሱ ይረጫጫቸዋል። ኃጢአታቸውን በቃ ሲመላለሱ ነው የሚውሉት። ኢየሱስ እኮ አንድን መስዋዕት ለዘላለም አቅርቦ ነበር በእግዚአብሔር ቀኝ ተቀመጠ ነው። እዛ ኮርስ ላይ ወይም እዛ የሶሺዮሎጂ መጽሐፍ ላይ ካልቪን አለ ስሙ አለ። ከዛ እሱ ሰው ይሄኛው ዝም የሰማዋለሁ እያስተማረ ሊያጣጥምና አንድ ይሄ ፕሮቴስታንት እንትን ነው ካልቪን ባል እሱ በቃ ህዝቡን ያው እንትን አላችሁ ይሄ ድናችኋል ምናምን ከዚህ በኋላ አምላክ በእናንተ ቁጣውን የለም ምናምን አለ። ሰው ሁሉ ወይ ቁጣ ከሌለ ብሎ ወደ ፋብሪካ ስራ ወደ ምን ገባ። የምዕራባውያን እድገት አንዱ ምክንያት የሱ ትምህርት ነው ብሎ ሸወደ። እኔ ግን ያስቋት ይችል ነገር አይ ነው እውነት እኮ ነው። ታውቃላችሁ ኢትዮጵያ 3000 ዓመት ታሪክ ያላት በድህነት ግን ከዓለም አሁንማ ከአፍሪካ ራሱ አንደኛ ሆነን ነው። ለምን ሲባል ሪሊጅን ሳይሰሩ ቆዩ። ብረት የሚቀጠቅጡትን ሁሉ ቀጥቃጭ አሏቸው። ሸክላ ሰሪውን ቡዳ ያሉት። እኛ ሀገር ሳንሰራ ያው ዳሃው ነን ቀረን ማለት ገብቷል። መስራት ክልክል ነበር ድሮ ኢትዮጵያ ውስጥ። ብረት ከቀጠቀጥክ እና ቢላ ሰርተ ወይ ሆነ ነገር ሰርተ ከሸጥክ ሰው ሁሉ ልጁን አይደርህም። ምንድነው ብረት ቀጥቃጭ ነው ሸክላ ሰርተ ምናምን ሰርተ ቬዘል ነገር ከሸጥክ ቡዳ ነው ትባላል። ልጁን አይደርህም። ሎክ ማን ነበር እንግዲህ ልጁን የሚድረው? ማይሰራ ዝም ብሎ ሰው የሰራውን እህል እየሰበሰበው ሆዱን ሲሞላ የሳቸውን ልጅ ነው የምታገባው። አየ ስራ ፈትነት ማን ነው የኔ ያስተማረን? ሪሊጅን። ለምን አያሳርፍም? ከ1 እስከ 30 አያሳርፍም። እረፍት ኢየሱስ እንደሆነ አይነግርህም። እናመሰግናለን።